አይዞሽ እህታችን ነይ። እሺ ነይ ወደዚህ ነይ ጠጋ በይ። እሺ አንተው ትነግረን እንደምን ዋላችሁ? እሺ ለኔ ለወልደ ስላሴና ለፍቅርተ ስላሴ ኪዳነ ምህረት ያረገችልን ተአምር ይሄ ነው። ባለቤቴ ሁለተኛ ልጇን ጸንሳ ነበርና ይቅርታ እና በክትትል ልጀምር ራስ ደስታ ስንሄድ እንግዲህ ልጅ ቀድሟልና የልጁም ትክክል ስላልነበር ግማሽ ጎኑ ያው ልጁ ላይ ትንሽ ችግር አለበት አሏትና በአጋጣሚ የ3 ወር እርጉዝ ነበረች። ከዛ በወሩ ድጋሚ ተቀጠርን ማለት ነው። ምን እንዲደረግ ያው እንዲታይ ማለት ነው። ከዛ ድጋሚም ስንሄድ ልክ እንደዛው ማህፀኗን በጣም ቦርቦሮ ገብቷልና ያው ልጁም መውጣት እንዳለበት ተነገረን ማለት ነው። እጅግ በጣም አስጨናቂና አስደንጋጭ ነበረ በወቅቱ ማለት ነው። እናም በቃ ያደረግነው ምንም ነገር የለምና ወደ ቤታችን ሄደን ቀሪውን 6 ወር ወይም 7 ወር በሕክምና ጥላ ስር እንድትተኛ ተደረገ ማለት ነው። ከዛ ቤት ገብተን ልብሳችንን አዘጋጅተን በማግስቱ ልንሄድ ስንል ማታ ገባንና የኪዳነ ምህረትን ቲሸርት ከዛሬ 8 ዓመት በፊት መጥቼ ገዝቼ ነበረ እና ባለቤቴን አለበስኳት። ያው እሷም ለብቻዋ ጸለየች፣ እኔም ለብቻዋ ጸለይኩኝ። ያልነው ግን አንድ ነበር። መድረክሽ ላይ ቆመን እንመሰክራለን ብለን ተሳልን። ጠዋት ሄድን ማለት ነው ልብስ ይዘን ወደ ጳውሎስ ስንሄድ በቃ ምን ብዬ ልንገራችሁ 3 ሰዓት ተኩል ላይ ነበር የደረሰን የአልትራሳውንድ ውጤትና ትላንትና ማታ በዋዜማው 11 ሰዓት ላይ ነው የሰማነው። ሪፈር ተደረግን ማለት ነው። በማግስቱ ልክ ስንሄድ 3 ሰዓት ተኩል ላይ ተስተካክሎ ቦታው ገብቷል እና ያው ቲሸርቱ ነው የለበሰችው የነበረው። ጸሎት አደረግን። ከዛም ድጋሚ ስፔሻል ዶክተሩ ድጋሚ አያት። ሲያያት አሁንም አላመነም እና በቃ ወደ ቤታችሁ መሄድ ትችላላችሁ ብሎን 9 ወር ሙሉ በሰላም በጤና ቆየን። ከዛም በኋላም ልክ ምጡ መጣ። ያው ምጥ ምልክት ነበረ 3 ቀን ከሄድን ልክ ስንሄድ በቃ እኛ ወሰንን በኦፕራሲዮን ትሰራ የሚል ማለት ነው። ከዛም ስትሰራ 3 ሰዎች ከፊት ይቀድሟት ነበርና ዶክተሮቹ መጥተው እሷ ነው የምንሰራት ብለው የሚካኤል ቀን ማለት ነው የካቲት ኪዳነ ምህረት ልትነግስ የሚካኤል ዕለት በ12 ኦፕራሲዮን ስትሰራ የእንግዲህ ልጁ ከፊት ነበረ። ያው እሷ ኪዳነ ምህረት ሁሌ የምንጸልየው ያው በዘርፋፋ ቀሚስሽ ሸፍኝን ነበር ምንላት ከመጥፎ ነገርና እውነትም ሸፍናን ያው ኦፕራሲዮኑን በሰላም ተጠናቆ ጤነኛ ልጅ ያቅፈናልና ለኛ የሰማች ኪዳነ ምህረት ለእናንተም ተስማችሁ እንላለን። አመሰግናለሁ። አመስግኑላቸው። ይኸው እንደምታዩት ባለቤቱ ከቅድም ጀምሮ እያለቀሰች ነው። አሞኝ ነው የመጣሁት። ሌላ ሀገር ነበረ የምኖረው ውጭ ሀገር። የሰሚነሽ ኪዳነ ምህረትን ዝናና ታሪክ በቲክቶክ ነው ሰምቼ የመጣሁት። ሰሚነሽ ኪዳነ ምህረት ደጅ መጥቼ የማር እምነቷን ስቀምስ ለውጥ አይቻለሁ። ፍጹም እንድታድነኝ መብራን ለምኑልኝ ብለዋል። እግዚአብሔርን አመስግኑላቸው። መጨረሻውን ታሳምርልን። ስሜን እሷ ታውቋለች። እሺ 10 በኩራቴን ወደፊት እልካለሁ። ለጊዜው 5000 ብር አስገብቻለሁ ብለዋል። አመስግኑላቸው። ስሜን እሷ ታውቋለች። ለረጅም ጊዜ ልጅ አልነበረኝም ነበር። ለሰሚነሽ ኪዳነ ምህረት አልቅሼ ነገርኳት። በአመቱ የልጅ እናት አደረገችኝ። ክብርና ምስጋና ለኪዳነ ምህረት ይሁን ብለዋል። እልል ብላችሁ አመስግኑላቸው። እኔ በሳውዲ ሀገር ነበር የምኖረው። እሺ ኪዳነ ምህረትን ተማጽኜ በሰላም ገብቼ በሰላም ተመልሼ እሺ ሳውዲ ነበር የምኖረው። ሰሚነሽ ኪዳነ ምህረትን ለምኜ በሰላም ወጥቼ በሰላም ለሀገር ያብቅታኛለች። አመስግኑልኝ ብለዋል። መጨረሻን ታሳምርልን። ሚስቴም እርጉዝ ናት። የተባረከ ልጅ እሺ መብራን ትድረስልህ ወንድማችን። እሺ ልጄታ መዲናልኝ ነበረ። አሁንም መሰጥርናት ማርያም ትር እሺ ከዚህ በፊት ልጄ ታማ አድናልኛለች። አሁንም ደግሞ ነፍሰ ጡር ናት። መብራን በሰላም እንድትገላግላት ጸልዩልኝ ብለዋል። መብራን ትድረስልዎት እናታችን። እሺ
ሰሚነሽ ኪዳነ ምሕረት እሷ ታውቃለች ብለው ጥላ ይዘው መጥተዋል። አመስግኑላቸው። እሺ ኪዳነ ምሕረትን ለምኜ የማር ጸበሏን ጠጥቼ ቅባ ቅዱሷን ተቀብቼ ከማኅፀን እጢ ፈውሳኛለች። መጨረሻ እንድታሳምርልኝ ለምኑልኝ ብለዋል። እግዚአብሔርን አመስግኑላቸው። እሺ እሺ ማኅፀኔን ያመኝ ነበር። እህቴ ሰሚነሽ ኪዳነ ምሕረት ደጅ መታ ቅባ ቀንዲል አመጣችልኝ። እሱን ተቀብቼ ድኛለሁ። ለእኔ የደረሰች መብርሃን ለእናንተም ትድረስላችሁ። ልልብላችሁ አመስግኑልኝ ብለዋል። እግዚአብሔርን አመስግኑላቸው። እሺ እኔና ባለቤቴ በህመም ላይ ነው ያለነው። መብርሃን እንድትምረን ጸልዩልን። የእህቴንም ጉዳይ መብርሃን ትፍታልኝ ብላለች እህታችን። መብርሃን ትድረስላችሁ። እሺ ድንግል ማርያም ለምስክርነት ታብቃልን። እሺ ኪዳነ ምሕረት እናቴ እስከ ዛሬ የለመንኳትን ሁሉ አሳክታልኛለች። አሁንም የጠየኳትን እንድትፈጽምልኝ ለምኑልኝ ብለው ጥላ ይዘው መጥተዋል። እግዚአብሔርን አመስግኑላቸው። እሺ ከዛ በምላሹ እንደገና ሱዑዲ ሄደች። አሁንም አንቺ ድነሽልኛል። አሁንም ጭራሹን አሳምሩልኝ ይቀጥላል። እሺ እዚህ የምትዋቸው እናት በጣም ያመኝ ነበር። ልጄ ሰሚነሽ ኪዳነ ምሕረት ደጅ መታ ለእኔ ተሳለችልኝ። መብርሃን የልጄን ጸሎት ሰምታ አድናኛለች። ለክብሯ መግለጫ ጥላ አምጥቻለሁ አመስግኑልኝ ብለዋል። መብርሃን መጨረሻዎትን ታሳምርልን። እሺ እናታችን ወላዲተ አምላክ ትድረስልዎት። ልጆትንም ባለችበት ትጠብቅልን። አመስግኑላቸው። እሺ በሕይወቴ ትከሻዬ የማይችላቸው እኔ ልችላቸው ልሸከማቸው የማልችላቸው ብዙ ፈተናዎች አሉብኝ። ሰሚነሽ ኪዳነ ምሕረት ትማረኝና ለምስክርነት እንድታበቃኝ ጸልዩልኝ ብለዋል። መብርሃን ትድረስልሽ እህታችን፣ አመስግኑላት። እሺ እናታችን እሺ እናታችን የተላኩትንና የተጨነኩትን ሁሉም መብርሃን ፈታልኛለች ብለው ጧፍ ይዘው መጥተዋል። መገበሪያም ይዘው መጥተዋል። ወላዲተ አምላክ ድንግል ማርያም በብሩህ ገጿ ትቀበልልዎት። አመስግኑላቸው። እዚህ የምትዋት ሕፃን ልጅ ደግሞ እሷም የመብርሃንን ድርሻ የ50 ብር ጧፍ ይዛ መጥታለች። ወላዲተ አምላክ ድንግል ማርያም በማስተዋል በጥበብ ታሳድግልን፣ ሕፃናቱን ትጎብኝልን። እሺ መብርሃን ትድረስልዎት እናታችን። እሺ ለመብርሃን የጎደለኝን ነገር ነግሬያት አሟልታልኛለች። ለክብሯ መግለጫ ጥላ አምጥቻለሁ። ልልብላችሁ አመስግኑልኝ ብላለች እህታችን። እግዚአብሔርን አመስግኑላት። እሺ ለደጅሽ አብቂኝ መብርሃን ብዬ ተስዬ ነበር። መብርሃን ለደጁ አብቅታኛለች። ለእኔ የደረሰች ለእናንተም ትድረስላችሁ አመስግኑልኝ ብለዋል። እግዚአብሔርን አመስግኑላቸው። አራት ቤተሰብ ቀረብኝ። ከዚህ መጥቼ ደግሞ ልጄ ወደ መከላከያ ገባብኝ። የዛሬ 3 ዓመት መጥቼ እዚህ ነግሬያት ልጄ መጣልኝ። ከውትድርና ነው። እሺ እሺ እናታችን እዚህ የምትዋቸው እናት የወለጋ ተፈናቃይ ነኝ አሉ። 4 ቤተሰቦቼን እዛው ትቼ ነፍሴን ሸሽቼ አንዱ ልጅ ይዤ ነበር የመጣሁት። እዚህም ደግሞ እንደመጣው ልጄ ተነስቶ ወታደር ሆነብኝ፣ መከላከያ ገባብኝ። እመብርሃን እነዛን ትቼ ያመጣሁትን አጥቼ እንዴት እኖራለሁ? ያሉትን በቸርነትሽ ጠብቂልኝ፣ የሄደውንም አምጪልኝ ብዬ አልቅሼ ነግሬያት ነበር። እመብርሃን ልጄን አምጥታልኛለች። ለመብርሃን የሚገባት ያልነበረም ያለኝን ሰጥቻለሁ። ማን ያውቃል? ይህኔ እኮ ድንኳን ውስጥ ይሆናል ያሉት። ወላዲተ አምላክ ድንግል ማርያም ትደግፍልን። እልል ብላችሁ አመስግኑላቸው። አይዞት እናታችን፣ መብርሃን ትካሶት፣ ከልጆቹ ጋር ታገናኙት። እንባቸው እንደ ሰኗ ነው የሚፈሰው። መብርሃን የልባ እውነትም ሰሚነሽ ኪዳነ ምሕረት ተባረኩኝ በደጅሽ በረከት